ታሪክ ከፊታቸው እየጠበቃቸው ነው። ለእንግሊዙ ክሪስታል ፓላስ እና ለስፔኑ ራዮ ቫይካኖ። በአውሮፓ አህጉር በእግር ኳሱ በክለብ ውድድር ደረጃ የሶስተኛ እርከን ላይ የሚገኘው የዩኤፋ ኮንፈረንስ ሊግ ከ2021-22 የውድድር ዘመን ጀምሮ መካሄዱን ጀምሯል። የመጀመሪያውን ውድድር ሮማ ፋይኖርድን 1-0 በማሸነፍ ድል ሲያደርግ፣ ሁለተኛውን ዌስትሃም ፊዮረንቲናን፣ ሶስተኛው ኦሎምፒያኮስ ፊዮረንቲናን እንዲሁም የባለፈውን ዓመት ውድድር ቼልሲ ሪያል ቤቲስን በማሸነፍ ዋንጫውን ከፍ ማድረግ ችሏል። በዚህ ውድድር የእንግሊዝ ክለቦች የበላይነት ይታይበታል። የጣሊያኑ ፊዮረንቲና 2 ጊዜ ለፍጻሜ ቢደርስም ሳይሳካለት ቀርቷል። የዘንድሮ ውድድር በእንግሊዙ ክሪስታል ፓላስ እና በስፔኑ ራዮ ቫይካኖ መካከል በጀርመኑ በሬድ ቡል አሬና ፍጻሜውን ያደርጋል። ክሪስታል ፓላስ በኦሊቨር ግላስነር እየተመራ በግማሽ ፍጻሜው ሻካታር ዶኔስክን 5-2 በሆነ ድምር ውጤት ሲያሸንፍ፣ የስፔኑ ራዮ ቫይካኖ በበኩሉ የፈረንሳዩን ስትራስቡርግን በድምር ውጤት 2-0 በማሸነፍ ለፍጻሜ መድረስ ችለዋል። ክሪስታል ፓላስ በእንግሊዝ ፕሪሚየር ሊግ 15ኛ ደረጃን ይዞ በማጠናቀቁ ምክንያት አሁን ባለው ደረጃ በቀጣይ ዓመት በአውሮፓ መድረክ መሳተፍ አይችልም። የአውሮፓ መድረክ መሳተፍ ደግሞ ጥቅሙ ብዙ ነው። በዚህም ምክንያት ይህንን ውድድር ከፍ ማድረግ በቀጣይ ዓመት በአውሮፓ ሊግ ለመሳተፍ እድል ስለሚሰጣቸው በከፍተኛ ደረጃ የሚጠብቁት ውድድር ሆኗል። ስትራስቡርግም ተመሳሳይ ነው። በፈረንሳይ ሊግ 8ኛ ደረጃን ይዞ በማጠናቀቁ በቀጣይ በአውሮፓ መድረክ ለመሳተፍ የሚያስችለው ደረጃን ያልያዘም። ስለዚህ ይህን ጨዋታ በማሸነፍ በአውሮፓ መድረክ ለመሳተፍ ጥረቱን በከፍተኛ ደረጃ ያደርጋል ተብሎ ይጠበቃል። ታዲያ የትኛው ቡድን ይሳካለት ይሆን? ራዮ ቫይካኖ ወይስ ክሪስታል ፓላስ? ከዚሁ ጋር በተገናኘ የእንግሊዝ ክለቦች በሶስቱም የአውሮፓ መድረኮች ላይ ለፍጻሜ ደርሰዋል። በኤሮፓ ሊግ አስቶን ቪላ ባለፈው ሳምንት ዋንጫውን ከፍ ማድረግ ሲችል፣ በቀጣይ ደግሞ ክሪስታል ፓላስ እና በሻምፒዮንስ ሊጉ አርሰናል ይጠበቃሉ። ሁለቱስ ክለቦች ታዲያ ያሳኩት ይሆን? ቀጣይ ጊዜ መልስ የሚሰጠን ይሆናል። ይህንን ቪዲዮ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ።